ሁለት ሐሳቦችን በዋነኛነት ዛሬ እናንሸራሽራለን ማለት ነው በአላህ Subhanahu Wa Ta'ala ፈቃድ ማለት ነው ሁለት ሐሳቦችን እናንሸራሽራለን ዛሬ የመጀመሪያው ሐሳብ እንግዲህ ትናንትና ጸረ ሙስሊሙ የአማራ ክልል መንግስት የሰጠውን መግለጫ ሁላችንም አይተናል ሁላችንም የታዘብነው ነገር ነው ስለዚህ ይሄ ጸረ ሙስሊም የሆነ የአማራ ክልል መንግስት ቀደም ብለንም ተናግረናል እኔ በጣም ደስ የሚለኝ ነገር አልহামዱሊላህ ምንም እንዳይጸጽተኝ ሁሉንም ነገር ቀድሜ መናገር ይችላል ማለት ነው በውስጥ ያብሰለሰልኩ ለምን ተታመማለሁኝ ምክንያቱም ኦነታውን ሐቁን አስቀምጠን ያንን ሐቁን አይተን ወይ ከቻልን መታገል ነው ካልቻልን አልፎ መቀመጥ ነው እንጂ ያደባበሱ መሄድ በጣም አስቸጋሪ ነው ሊሆንም ይችላል ስለዚህ ቀደም ብዬም ተናግሬያለሁ የአማራ ክልል መንግስት ጸረ ሙስሊም ነው ከመጀመሪያው ጀምሮ ጸረ ሙስሊም ነው በጣም በርካታ በደሎችን ሲበድል ነበር ማሳያዎችንም በተደጋጋሚ ተናግረናል ማለት ነው ስለዚህ ይሄ የአማራ ክልል መንግስት አስተዳደሩ ወይም ደግሞ ሊቀመንበሩ ትናንትና የሰጠው መግለጫ በጣም አሳፋሪ ነው እንደ መንግስት በመሰረቱ መንግስት የለም ፈርሷል አማራ ክልል ውስጥ ያለው የሽፍታ ቡድን ነው የሽፍታ ቡድን የመንግስት የአማራ ክልል መንግስት መዋቅርን ተቆጣጥሮታል በተለይ አራቱን ጎንደሬዎች ጎንደሬ ናችሁ እናንተ ብሎ እዛው ጎጥ ለጎጥ ተከፋፍለው ከገደሉ በኋላና ካስወገዱ በኋላ ጠቅላላ ወደ ጎጃም አካባቢ ያሉ ሰዎች ናቸው ተቆጣጣሩት እነዚህ ሰዎች ደግሞ በሽፍትነት የሚያምኑ ናቸው መዋቅራቸውን የራሳቸው መዋቅር በክልሉ ከታች እስከ ላይ ድረስ በሚችሉት አስቀምጠዋል ማለት ነው ስለዚህ አሁንም በየተለያዩ አደረጃጀቶች ላይ ያስቀምጡ ያሉት የራሳቸውን ብቻ ነው በቅርቡ ማሳያ እንኳን ጎንደሬን ጎጃሜ ተነስቶ መውጋት አለበት ይያለ ሲል የነበረ የፌስቡክ እብድ ወስደው ሹመዋል ማረጋጋጫዎች ብዙ ማረጋጋጫዎች አሉን የአማራ ክልል መንግስት እንደ መንግስት እንዳልነበረ መንግስት የሚለው መዋቅር እንደፈረሰ በመንግስት መዋቅር ውስጥ ግን እንደ መንግስት ቁጭ ያሉት ጥቂት ሽፍታ ቡድኖችና ጥቂት አስመሳዮች ናቸው ብለን ተናግረናል እኔ ገልጫለሁኝ አሁንም ትናንትና ያየነው ነገር ይሄንን ነው የአማራ ክልል መንግስት በሚገርም ሁኔታ የሞጣ ሙስሊሞች ቁስል ላይ በርበሪ ነው የነሰነሰው ወይም እንዳጠቃላይ የኢትዮጵያ ሙስሊሞች ማለት ይቻላል ምክንያቱም የሞጣ ሙስሊሞች የኢትዮጵያ ሙስሊሞች ናቸውና እነዚህ አካላቶች ላይ ነው በርበሪ ጫው ነገር ነስንሶ ቁስላቸው ላይ እንዲቃጠሉ ያደረገው ማለት ነው እና ስለዚህ ይሄንን ሁላችንም ተረርተን አሁንስ የሚለውን ነገር እንድናገናዝብ ነው ዛሬ ማነሳው እንጂ ያለቀለት ያበቃለት የተደቀቀ የተፈጨ ጉዳይ የተቦካ የተጋገረ ጉዳይ ነው የአማራ ክልል መንግስት ለሙስሊሞች ከፍተኛ ሆነ ጥላቻ ያለው ቡድን እንደሆነ በደንብ ተገልጾ የተቀመጠ ጉዳይ ነው የትናንትናው መግለጫ እንመልከት የሞጣ ሙስሊሞች ይሄን ያህል 300 ሚሊዮን ብር የሚገመት ገንዘብ ሲወድምባቸውና አራት መሳጅዶች በአንድ ቀን ምሽት በጥቂት ሰዓታት ውስጥ ተቃጥለው እንደዛ ሲጨፈር ከርሞ ህዝቡ ሁሉ አገር ሁሉ አይቶት ሰላማዊ ሰልፍ በመላ ሀገሪቱ ወጥቶ ወንጀለኞች ይውጡ ሲባል ኑሮ መግለጫ ያልሰጠው የአማራ ክልል መንግስት ዛሬ እንኳን ለክርስቲያኖች በዓል አደረሳችሁ ሊል ሲመጣ እግረ መንገዱን ማለት ነው እግረ መንገዱን መጥቶ መግለጫ ሰጥቷል በሙስሊሞች ላይ ሙስሊሞች ወንጀለኞች ናቸው ያቃጠሉት የሞጣ መስጂድን ያቃጠሉት ሞጣ ላይ ረብሻ የፈጠሩት ሙስሊሞች ናቸው የሚል መግለጫ ሰጥቷል ማለት ነው በጣም የሚያስቀውና በጣም የሚገርመው ነገር ልክ የዛኔ መለስ ዜናዊ ሱኒ ሰለፊ ምናምን ይያለ እንደሚከፋፍለው ሁሉ አሁንም የአማራ ክልል መንግስት ሊቀመንበር ምንድነው ያለው ህጋዊውን የመጅሊስ ለማውረድ ጥረት ያደረጉ ሰዎች ናቸው ይሄን መስጂድ ያቃጠሉት የሚል ነገር ነው የተናገረው ማለት ነው ልብ በሉ ከዛ በፊት ይችን ቃል ማን ሲናገራት ነበር ኤፍሬም ሸቴ የተባለው ዳቆን ይሄንን ነገር በማህበረ ርኩሳን ገጽ ላይ ሲናገረው ነበር ትችት ሲቀርብበት ደንግጦ ነው ለማጥፋትም ጥረት ያደረገው ማለት ነው ሌሎችም እነ ወፈፊው እስክንድር ነጋ ሲናገሩት የነበረው እነ ስዩም ተሾመ ተከፍሏቸውና አህመድን ጀበልን ስም ሲያጠፉበት የነበረውን ጉዳይ ነው ዛሬ አማራ ክልል መንግስት ሊቀመንበር የተናገረው ማለት ነው ታዲያ ይሄን እንደ መንግስት የሚቆጥራል ወይ ይሄ እንደዚህ ያለውን እንደ መንግስት ቆጥሮ መንግስት አለ ብሎ የሚል ካለ እሱ ያቃል ማለት ነው ነገር ግን እንደ ተጨባጭ ግምገማዎች እንደሚያሳዩት መንግስት አይደለም ምክንያቱም ቀድሞ ወንበዴዎች ሲያራግቡት የነበረው ወይም ደግሞ ይሄ መንግስት እንደ መንግስት ቁጭ ብሏል እንጂ ተላላኪነቱ ለሆነ ሰንበዲ ወይም ለሆነ አካል ነው ማለት ነው ተላላኪነቱ ምክንያቱም እነዛ
ሲቀባበሉት የነበረውን ደብዳቤ አይተናል። ሐሰትነቱ ተጋልጧል። በስነ ስርዓት እታች ከወረደ በጣም የወረዱ ሰዎች የሚናገሩትን ንግግር ይዞ የአማራ ክልል መንግስት ወጥቶ መግለጫ ብሎ ሲናገር በጣም ያሳፍራል ማለት ነው። አንድ ምሳሌ እንናገር። ለምሳሌ የአማራ ክልል ሊቀመንበሩ ምንድን ብሏል? ፕሬዝዳንቱ ወይም ሊቀመንበሩ ማለት ነው ምን ብሏል? እያለ ያለው ምንድነው? የመጅሊስን ለማፍረስ የወጡ ናቸው። ያኒ መጅሊስን ህጋዊ መጅሊስን ለማፍረስ ብሏል። እሺ ከሳምንት በፊት አማራ ክልል ባህር ዳር ላይ እኛ ህገወጥ ብለን የምንፈርጀው መጅሊስ እንኳን በራሱ ሰልፍ ወጥቶ ነበራል ከነ ሊቀመንበሩ 9 የአቋም መግለጫዎችን 9 ነጥብ ያለውን 9 ነጥቦችን ያዘለ የአቋም መግለጫ አውጥቷል። ያ የአቋም መግለጫ ውስጥ ሊያፈርሱን ነበረ ሊነቀንቁን ነበር የሚል ቃል አለው 9 የአቋም መግለጫ ውስጥ ማለት ነው። የአማራ ክልል መጅሊስ ነው እንግዲህ ያንን ሰልፍ አስተባብሮ ወጥቶ አብሮ የተካፈለው ማለት ነው። ስለዚህ ብሏል ወይ? ይሄንን ብሏል ወይ? ያንን ካለ እሺ እናያለን ትክክል ነው ብለን ምናልባት ዑዝር ልንሰጠው እንችላለን። ያንን ባላለበት ሁኔታ ያንን ነገር ባልገለጸበት ሁኔታ የአማራ ክልል ህገወጡ መጅሊስም ህገወጥ እንኳን ሆኖ እያለ ተሰምቶት ማለት ነው ሐቁን ይዞ ወጥቶ ሰልፍ በወጣበት ሰዓት ምንድን ነበር ሲል የነበረው? 9 የአቋም መግለጫ ነጥቦችን ሲናገር እዛ ውስጥ እኔን ሊፈነቅሉኝ ነበረ ወይም ደግሞ የኔ መዋቅር ታች ድረስ ወርደው ሊፈነቅሉ የነበሩ ሰዎች ናቸው ያቃጠሉት ብለዋል ወይ? የለም፣ አንድም ቃል አይገኝም። ነገር ግን የአማራ ክልል መንግስት ቀድመ እንደተናገር ነው ህገወጥና ያኒ ጸረ ሙስሊም በመሆኑ እታች ያሉ ደብተራዎችና እታች ያሉ ማህበረ ርኩሳን አባላት የሚሰጡትን የሚያናግሩትን የሚያማክሩትን ነገር ነው እንትን የሚለው ማለት ነው የሚገልጸውና እየገለጸ ያለው ማለት ነው። ስለዚህ አሁንም ቢሆን ይሄን ያነሳን ያለ ነው የአማራ ክልል ሙስሊሞች እንድትነቁ ነው። የአማራ ክልል ሙስሊም አሁንም ልትነቁ ራሳችሁ ልትጠብቁ ይገባል። የአማራ ክልል ሙስሊሞች ራሳችሁን መጠበቅ ካልቻላችሁ በጣም አስቸጋሪ ነው ሊሆን የሚችለው ማለት ነው። በጣም አስቸጋሪ ነው ሊሆን የሚችለው ማለት ነው። ምክንያቱም ነገ ከነገ ወዲያ የተደገሰላችሁ ጥፋት ምን እንደሆነ መረዳት አትችሉም ወይም ደግሞ መረዳት አልቻላችሁም ማለት ነው። ይሄንን መንግስት አምናችሁ በዚህ መንግስት ስር ነፃነት ይገኛል፣ ለውጥ ይገኛል፣ ለሙስሊሞች ፍትህ ይገኛል ብላችሁ ካሰባችሁ እናንተ በጣም ተሸውዳችኋል። ምክንያቱም ማገለጫዎች እየታዩ ነው፣ ማረጋገጫዎች እየታዩ ነው፣ ማረጋገጫዎች እየመጡ ነው። እነዚህ ማረጋገጫዎች ማየት ያስፈልጋል። እነዚህ ማረጋገጫዎች መመልከት፣ እነዚህ ማረጋገጫዎች በደንብ አድርጎ መመርመር ያስፈልጋል። ስለዚህ ዛሬም እንደ ትናንት ሁሉ ልትነቁ ይገባል፣ መንቃት አለባችሁ። ጸረ ሙስሊም አካላቶች ናቸው የከበቧችሁ ብለን ልንላቸው ይገባል። አማራ ክልል ያለ ሙስሊሞች ማለት ነው። ሌሎች አካባቢ ያለ ሙስሊሞች ደግሞ ከአማራ ክልል ውጭ ያለ ሙስሊሞች ደግሞ ያሉ የምትገኙ ሙስሊሞች ደግሞ የአማራ ክልል ሙስሊሞችን በዱዓም በማንኛውም ነገር ልታግዙ ይገባል። አንድነታችሁ ልታጠናክሩ ይገባል። እዛና እዛ በርቀት በማዶ ሆኑ ሳይሆን በአንድ ተሳስሮ የመጣብንን መከራና ሙሲባ የመጣብንን ችግር መመከት ያስፈልጋል። እንደዚህ ያሉ ችግሮችን እንደዚህ ያሉ ነገሮች ሲመጡ በአንድና በህብረት መንቀሳቀስ ካልተቻለ መመከት አይቻልም ችግሮቹን ማለት ነው። ይሄንን ነገር ማስገንዘብ እንፈልጋለን ዛሬ ማለት ነው። ሌላው የሞጣ ሙስሊሞች አሁንም ቢሆን ችግር ላይ ናቸው። አንደኛ ግብር ክፈሉ እየተባሉ ነው፣ ሁለተኛ እየተለቀሙ እየታሰሩ ነው። ልብ በሉ። አሁን ይሄንን የቀጥታ ስርጭት ከመግባቴ በፊት አዲስ አበባ ያሉ ወዳጆቼ ጋር እየተገናኙ ነበር። አዲስ አበባ ያሉ ወዳጆቻችን ወደ ሞጣ ስልክ ደውለው ነበር። የሞጣ ሙስሊሞች እየተናገሩ ያሉት ምንድነው? እኛን እያሳደዱ እያሰሩን ነው፣ በተቃራኒው ደግሞ ለነዚህኞቹ መሳሪያ እያስታጠቁ ነው እየተባለ። ልብ በሉ። የሞጣ ሙስሊሞች ዛሬም ከፍተኛ የሆነ እያስታጠቁ ነው። መንግስት የአማራ ክልል መንግስት ሞጣ ለሚገኙ የክርስትና እምነት ተከታዮች በነፍስ ወከፍ መሳሪያ እያደለ መሳሪያ እያስታጠቀ ነው። አሁን ሲገባ ምናልባት ወዳጆቻችን ይሄንን መረጃ በድምጽ አቀናብረው እንደሚለቁት ተስፋለን። ለህዝብ እንደሚያሳዩት ለህዝብ እንደሚያስደምጡት እንጠብቃለን። የአማራ ክልል መንግስት እያስታጠቀ ነው። ሞጣ ላይ ያሉ ክርስቲያኖችን መሳሪያ እያስታጠቀ ነው። ቀደም ሲል ሞጣ ላይ ያለው መስጂድ እንዲቃጠል የሙስሊሞች ንብረት እንዲወድም ልብ በሉ። የመንግስት የመናኸሪያ የትራንስፖርት እንቅስቃሴውን በመግታት ኔትወርክ በማጥፋት ፖሊሶች ጋዝ
እና ክብሪትና ማቀጣጣያ ነገሮችን በማቀበል እንደዚሁም ደግሞ ልዩ ኃይል ፈጥሮ እንዳይደርስ ምናልባትም ካለ ከሞጣ ከተማ ውጭ ያሉ መንገዶችን መግቢያና መውጫ መንገዶችን በመዝጋት የትራንስፖርት እንቅስቃሴ እንዳይኖር በማድረግ ቀደም ብሎ በሙስሊሞች ቤት ውስጥ የተከራዩ ካፊሮችን እንዲለቁ ከዛ ከቤት ውስጥ እንዲለቁ በጊዜ ጓዛቸውን እንዲያሸሹ በማድረግ እንደዚሁም እንደገና ቤት ላይ እናንተ ሙስሊሞች የሰንበት ቀንን ለምን ሱቅ ትከፍታላችሁ በሚል መነሻ ሱቃችሁን ትዘጉ እንደው ዝጉ በማለት የተለያዩ በደሎችን ሲያደርስ ነበር። ይሄ የተደራጀ የዝም ብሎ ሽፍታ ግለሰቦች የሚመስለው ካለ በጣም ተሸውዷል፣ በጣም ተሳስቷል። ይሄን እያደረገ ያለው የአማራ ክልል መንግስት መዋቅር ነው። ይሄን በትክክል መረዳት መቻል አለብን። አሁንም ያ አልበቃው ብሎ እነዚህ ሙስሊሞች ከተጨፈጨፉና እነዚህ ሙስሊሞች ግፍና በደል ከተፈጸመባቸው በኋላ መሳጅዶች ከወደሙ በኋላ ንብረቶቻቸው ስቲል ነው እስካሁን ድረስ ከወደሙ በኋላ አሁንም መሳሪያ እያስታጠቀ ነው። ከዚህ በኋላ ምን ሊከሰት እንደሚችል እንግዲህ አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው። መሳሪያ እያስታጠቀ ነው። ይሄ ማለት ጦርነት መቀስቀስ ነው። ጦርነት እዛ ጋር ያሉ አብረው ተዋልደው የኖሩ ሰዎች መጀመሪያም በጥላቻ ከሰበኳቸው በኋላ ከዛ በኋላ እርስ በርስ እንዲጋደሉ ማድረግ ነው። ምን አይነት የፖለቲካ ትርፍ እንደሚያስገኝላቸው አላውቅም። ምን አይነት የፖለቲካ ትርፍ እንደሚያስገኝ እንደዚህ ያለው ነገር አላውቅም። ነገር ግን ወደፊት በጣም አደገኛ ነገር፣ በጣም አስፈሪ ነገር እየተደገሰ ነው አማራ ክልል ሞጣ ላይ ማለት ነው። ምናልባት ሌሎችም አካባቢዎች ላይ እንቅስቃሴዎች እየታዩ ነው። ቀደም ብለው ለሚመለከተው የመንግስት አካል ምናልባት መንግስት ካለ ብለው እና አቡበከር አህመድ ለሚመለከታቸው የመንግስት አካላቶች ነግረዋል። ነገር ግን የመጣም ለውጥ የለም፣ የተገኘም ለውጥ የለም። ችግሩ በዛው ቀጥሏል ማለት ነው። ዛሬም ደግሞ ከዛ በኋላ ምንም አይነት ሱቅ የሌላቸውን ንብረታቸው ወድሞ ምናልባትም የሚበሉትን የሚጠጡት እንኳን የሌላቸውን ሰዎች ግብር ክፈሉ ብሎ ከማጨናነቅ በዘለለ አሁን ደግሞ ይህንን መሳሪያዎችን በማስታጠቅ እየነጠሉ እየወሰዱ ማታ ስብሰባ ያደርጋሉ። የከተማዋ የክርስትና እምነት ተከታዮች ብቻቸውን እየተለዩ እየተወሰዱ ማታ ስብሰባ እየተደረገ ነው። ይሄን መረጃዎች አሉ፣ በተጨባጭ መረጃዎች አሉ። ስብሰባ እየተደረገ ነው፣ መሳሪያ እየታደለ ነው። ስለዚህ በቀጣይ ምንድነው ሊፈጠር የሚችለው? ምንድነው ሊመጣ የሚችለው? ይሄ በጣም አስፈሪ ነገር ነው። ምናልባትም የፌደራል መንግስት የአማራ ክልል መንግስት አብቅቶለታል። የፌደራል መንግስቱ እንደ መንግስት ካለ ይሄን መዋቅር የሚቆጣጠረው ከሆነ ምናልባትም እዛ አካባቢ ያሉ የሽፍታ ቡድኖችን የመቆጣጠር አቅም ካለው የአማራ ክልል መንግስት የፌደራል መንግስቱ አሁንም ይሄን ነገር ልብ ብሎ ሊያዩ ይገባል። ለምንድነው መሳሪያ ሽብርተኞች እየፈረጁ ሌሎቹን ደግሞ መሳሪያ ማስታጠቅ ምንድነው? ምናልባት ነገ ከነገ ወዲያም እንደዚህ እየተለቀሰ ይሄን ያህል ሰው ሞተ እየተባለ ሬሳ ልንቆጥር ነው ወይ? ይሄ በጣም አስደንጋጭ ሆነ እጅግ በጣም አሳፋሪ ሆነ መረጃ ነው። ስለዚህ የሞጣ ሙስሊሞች ስቃይና መከራቸው ዛሬም ቀጥሏል። በተቃራኒው ደግሞ ህዝበ ሙስሊሙ አሁንም ሰልፍ አድርጎ ዝም ብሏል። በእርግጥ በህዝቡ አይፈረድም። ህዝቡ ዳር እስከ ዳር ወጥቷል። ሰላማዊ ሰልፍ ወጥቶ ሐሳቡን ገልጾ ተናግሮ ጮሆ አረባካችሁ ምንድነው ይሄ ነገር እንደ መንግስት ቆም ብሎ ሊያስብበት ይገባል ብሏል። ነገር ግን አታጋይ መሪ ድርጅት ባለመኖሩ ነገ ከነገ ወዲያ ትናንትና እንደተሰራው የእስቴና የብቻ መስጂድ እንደወደሙ ሁሉ ዛሬም የሞጣ ሙስሊሞች ዝም እንደሚባል ነው አሁን እያየን ያለ ነው። ነገ ከነገ ወዲያ በቃ አንድ ሳምንት ሰላማዊ ሰልፍ ተደረገ፣ ፉካሮ ተደረገ፣ ሽላሎ ተደረገ፣ ከዛ በኋላ ዝም ነው። ምክንያቱም የእስቴ መስጊድ ሲቃጠልም እንደዚሁ ተደርጓል። የተወሰነ ተቃውሞ ከተደረገ በኋላ ላይ ዝም ተብሏል። ምክንያቱም መሪ አታጋይ የሆነ ድርጅት የለንም። መሪ ሆነ አታጋይ የሆነ ድርጅት የለንም። አሁንም ቢሆን 17ቱ የህዝብ ሙስሊሙ መፍትሄ አፈላላጊ ኮሚቴዎች ወደፊት መስመር መጥተው የህዝቡን ትግል ሊረከቡ ይገባል። ዛሬም እንጠይቃቸዋለን። ነገ ከነገ ወዲያ መግለጫ ከማውጣትና ከማዘን ድምጻችን ይሰማም ቢሆን ባለፈው ወደ ትግል እንገባለን ብሏል። ስለዚህ ተከታታይ የሆኑ ሰላማዊ ትግሎች መንግስት ላይ ጫና ሊያሳድሩ የሚችሉ ሰላማዊ የትግል እንቅስቃሴዎች መደረግ አለባቸው ብሏል ባለፈው። ስለዚህ ያንን ነገር መቼ ነው የሚተገብረው? አሁንም ይሄ ነገር
ልብ ሊባል ይገባል የህዝበ ሙስሊሙ መፍትሄ አፈላላጊ አሁን ህዝበ ሙስሊሙ ያለው አማራጭ እየተጠበቀ ያለው የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴ ብቻ ነው ከመጅሊስ ላይ እጁን አንስቷል ምክንያቱም መጅሊስ ቢኖር ክስ ይመሰረት ነበር መጅሊስ ቢኖር በህግ የሚጠየቁ አካላቶች ወለው ሀታ ሌላው ቀርቶ የአማራ ክልል ሊቀመንበር የሆነው ሰውዬ ይሄ መግለጫ የሰጠው ሰውዬ ራሱ በህግ የሚጠየቅ ሰው ነው ምክንያቱም ካሁን በፊት የአማራ ክልል አስተዳደርና ፖሊስ ኮሚሽነሩ አበራዳሙ የሚባለው በዚህ በግድያዎቹ ላይ እጁ አለበት ተብሎ የሚጠረጠር ሰው ነው አራቱ ጎንደሬዎች ባለስልጣናት ሲሞቱ ማለት ነው በእነዛም እጁ የሚጠረጠር ሰው ነው ወጥቶ ምንድነው ያለው ይችን ቀላል ነገር ምን ታካብዷታላችሁ ነው ያለው ምናልባት ከዚህ የበለጠ ነውር ከዚህ የበለጠ ከባድ ነገር ከዚህ የበለጠ አሳፋሪ ነገር ምን እንደሚመጣ አላቅም ነገር ግን የክልሉ የፖሊስ ኮሚሽነር ሆኖ ወጥቶ ምንድነው የምታቃጥሉ የምታራግቡት በሶሻል ሚዲያም ሆነ በምን ምንድነው የምታራግቡት ትንሽ ነገር ቀላል ነገር ናት ብሏል 300 ሚሊዮን ብር በጣም ትንሽ የበሬ ግንባር የምታክል ከተማ ላይ ወድሞ ማለት ነው ለዛውም የሙስሊሙ ማህበረሰብ ንብረት ብቻ ማለት ነው የሙስሊሙ ማህበረሰብ ንብረት የሆነ ብቻ ወድሞ ነገር ግን ይችን ትንሽ ነገር ምንድነው የምታካብዷት ብሎ የተናገረ የፖሊስ ኮሚሽነር ያለበት ክልል ነው ማለት ነው ስለዚህ አሁንም ቢሆን ይሄንን ነገር ከግምት ውስጥ ማስገባት መቻል አለብን ትግል ያስፈልጋል መደራጀቱ ውስጥ ለውስጥ መደራጀቱና መስጊድ ለመጠበቅ ለመመከት ጥረት መደረግ እንዳለበት ሁሉ አሁንም ህዝበ ሙስሊሙን በጋራ በኢትዮጵያ ውስጥ ያለውን ህዝበ ሙስሊም አነቃንቆ ማታገል የሚችል አካል ወደፊት መስመር ሊመጣ ይገባል ህዝበ ሙስሊሙ የቲም ሆኖ እስከመቼ ነው የሚቀጥለው ህዝበ ሙስሊሙ እስከመቼ ነው የሚቀጥለው እስከመቼ ድረስ ነው የሚቀጥለው እንደዚህ መሪ አልባ ሆኖ መጅሊሶችን ተዋቸው ያ ጀማዓተል ኸይር እኔ ከመጅሊስ ተስፋ ከቆረጥኩ ቆይቻለሁ ምክንያቱም አምስት ምናምን የሆነ ምናምን መግለጫ ለምናምን መንግስት ዞር ብሎ ማላየው ምክንያቱም ይታወቃል ምንም ነገር እርባና እንደሌለው ምንም አይነት ነገር እንደማይሰራ ምንም አይነት ነገር መስራት እንደማይችል መንግስት እንኳን ራሱ ጠንቅቆ ያውቀዋል ምንም አይነት ተጽዕኖ እንደማያመጣ እሺ መግለጫ ሰጠ ምንድነው መልስ የተሰጠው ምንም አልተሰጠው እኮ መልስ ከዚህ ድርጅት ምንድነው የምንጠብቀው ታዲያ ከዚህ ድርጅት ምንም አይነት ነገር አንጠብቅም ስለዚህ የህዝበ ሙስሊሙ የትግል እንቅስቃሴን ስትመሩ የነበራችሁ ኡስታዞች በኃላፊነት አሁን ሞታችሁ ህዝብ ከናንተ ጋር ነው ትግሉን ልትረከቡ ይገባል ትግሉን መረከብ መቻል አለባችሁ ትግሉን ያዙ ልትይዙ ይገባል ትግሉን ማለት ነው ይሄንን መልእክታችንን ልትሰሙን ይገባል ምናልባት እናንተ ደክሟችሁ ሰልችታችሁ ወይም ደግሞ ያለው ሁኔታ ችግር ውስጥ እንደሚከታችሁ አስባችሁ ከሆነ ሌላው አካል እንዲወጣ ፈቀዱለት አመቻቹለት ሌላው አካል ወጥቶ እንዲያታግል እድሉን ስጡት አመቻቹለት ቦታውን ጥረጉለት ይያል እንነግራችኋለን ማለት ነው ይሄን ነገር ከግምት ውስጥ እንድታስገቡ ዛሬም አምርረን እንጠይቃችኋለን ምክንያቱም ህዝበ ሙስሊሙ አባት አልባ ሆኖ ህዝበ ሙስሊሙ ምንም ነገር ተቋም አልባ ሆኖ እንደፈለገ ማንንም ለሐጩን ያዝረከረከበትና እንደፈለገ ማንንም እየተጫወተበት ይቀጥላል ወይ ይሄንን ነገር እንድታስቡበት እንጠይቃችኋለን ማለት ነው ሌላው ከዚሁ ጋር ተያይዞ ህዝበ ሙስሊሙ ሁለት ምርጫዎች አሉት እንደኔ እምነት ማለት ነው ህዝበ ሙስሊሙ ሁለት ምርጫዎች ብቻ ናቸው ያሉት ወዳጆች እዚህ ያለ ወዳጆቼ መልስ አትማለሱ ሪፕሌይ ለምን ታረጋላችሁ ሪፕሌይ አታድርጉ መልስ አትመልሱላቸው እናንተ እንድታዳምጡ ነው የምናገረው ስለዚህ ለነሱ ለቆሻሾች እዚህ ጋር ላሉ ለገብተው ለሚለፈልፉ ካፊሮች መልስ አትስጡ እኔ ኃላፊነቱን ወስዳለሁ በኋላ በውስጥ መስመር መልእክት እየነገርኩኝ ተገቢው መልእክት እየነገርኩኝ ከገጽ ላይ አባራለሁ ምላሽ አትስጡ ምላሽ ለምን ትሰጣላችሁ እናንተን ኮን ብለው እንዳታዳምጡ እኮ ነው የሚረብሹት ስለዚህ ምላሽ የምትሰጡና ሪፕሌይ የምታደርጉ ካሁን በኋላ ብሎክ አረጋችኋለሁ ምላሽ አትስጡ ለቆሻሻ ምላሽ ትሰጣላችሁ እናንተ እኮ ንጹሃን ናችሁ እኮ እናንተ በደንብ አርጋችሁ ጽድት ያላችሁ ሰዎች ናችሁ ታች ወርዳችሁ ለቆሻሻ ሽንቱን እንኳን በደንብ ባግባቡ ስቲንጃ ለማረቅ ቆሻሻ ወርዳችሁ እንዴት ሪፕሌይ ታረጋላችሁ ሪፕሌይ አታድርጉ ሪፕሌይ የምታደርጉ ሰዎች እናንተ ነው ማባረራችሁ ይናገሩ እንደፈለጉ ይናገሩ ተዋቸው እንደፈለጉ ይናገሩ ከዛኔ ምላሽ ሰጣችኋለሁ በኋላ የኔ ነው ኃላፊነቱ ኦኬ ስለዚህ ወደ ዋናው ርዕሴ ወደ ተነሳውበት ርዕስ ገባለሁ
ሁለት ምርጫዎች አሉት ህዝበ ሙስሊሙ ሁለት ምርጫዎች አሉት ምርጫዎቹ ምንድናቸው የመጀመሪያው አምርሮ መታገል ነፃ መውጣት አምርሮ መታገልና ነፃ መውጣት የመጀመሪያ ምርጫው ነው ይሄንን ካልቻለ ደግሞ አንገት ደፍቶ የተናቀ የተዋረደ አንገት ደፍቶ መኖር ነው እነዚህ ሁለት ምርጫዎች ቀርበዋል ስለዚህ ህዝበ ሙስሊሙ የሚያዋጣው ምርጫ መውሰድ አለበት ህዝበ ሙስሊሙ በካፊር በቆሻሻ በዝርክርክ በልሃጫም ተንቄ ማንም ቆሻሻ ለሃጩን ያራገፈብኝ ይኑር ችግር የለውም ተቄ ተዋርጄ መኖር አለብኝ ብሎ አንድ ምርጫውን ይወስዳል ሁለተኛ ደግሞ ለሃጫም የማይጨማለቅብኝም ስለዚህ አምርሬ መታገል አለብኝ በትግሌ ነው ነፃነት የማረጋገጥ ያለብኝ ብሎ እንደሌላው ሁሉ ተነስቶ መውጣት መቻል አለበት ሁለት ምርጫዎች ናቸው ያሉት እነዚህ ሁለት ምርጫዎችን ይዞ ነው መንቀሳቀስ ያለበት ከዚህ በኋላ ስለነዚህ ምርጫዎች ነው መነጋገር ያለብን በደሉማ በደል እኮ ነው ከዚህ በኋላ ምን አይነት በደል ይመጣል ያ ጀማዓተል ኸይር ምንም አይነት በደል እኮ የለም ከዚህ በላይ መስጊዶችን ሆን ብሎ በመንግስት መዋቅር ውስጥ ያሉ ሰዎች የመንግስት አማካሪ የሆኑ ሰዎች ሆን ብለው መሳጅዶችን ካቃጠሉ በኋላ እነዚህ መሳጅዶች ከተቃጠሉ በኋላ እነዚህ የተቃጠሉ መሳጅዶች ሆን ብለው ሙስሊሞች ናቸው ያቃጠሉት የሚል ኡስታዞቻችን ላይ ዘመቻ ከመክፈት በላይ ምን አይነት በደል ይመጣል ምንም አይነት በደል እኮ አይመጣም ከዚህ በኋላ ምንም አይነት በደል አይመጣም አይደለም እንዴ አይመጣም እኮ እንደዚህ ያለ ከዚህ በኋላ ምንም አይነት በደል አይመጣም የመጨረሻ የሚባለው በደል ህዝበ ሙስሊሙ እየተበደለ ነው ንብረቱ እየወደመ ነው ንብረቱ እየተዘረፈ ነው የሀገሪቱ ፍርድ ቤቶች እኮ የተቋቋሙት አንድም ዘራፊና ወንጀለኛን በህግ ቁጥጥር ስር አድርጎ ለመቅጣት እኮ ነው ይሄ እየተደረገ አይደለም ህዝበ ሙስሊሙ ላይ ሲሆን ነው ይሄም አይደረገው ስለዚህ ሁለት ምርጫ አለ ወይ አንገት ደፍቶ ተንቆ መኖር ወይም ደግሞ በትግል በጠንካራ ትግል መብቱን አስከብሮ መብቱን አረጋግጦ መጓዝ ነው ለዚህ እንደ ምሳሌ ማነሳው አሁን እዚህ ስርጭት ላይ ከመግባቴ በፊት ቱሉ ዲምቱ የሚባል አካባቢ አላሁ አክበር እነዚህ ያሉ ጀግና ህዝብ ያለበትን አካባቢ በጣም ስንሰማ ልባችን ይርሳል ልባችን ደህና አድርጎ ደስታን ይጎናጸፋል ቱሉ ዲምቱ አካባቢ ምንድነው ያደረጉት ህዝበ ሙስሊሙ የመስጂድ ቦታ ሊሰጠን ይገባል ብለው ጥያቄ ያቀረቡ ለከተማው መስተዳደር የከተማው መስተዳደር እንደለመደው ሲያወናብር ዛሬ ህዝቡ ግልብጥ ብሎ ወጥቶ እንደሌላው ሁሉ እሱም የራሱን ንብረትና የራሱን ክልል አጥሮ ቁጭ ነው ያለው ፖሊሶች መጡ ፖሊሶችን እያዋከበ ነው ያባረራቸው እዛ ግድም ፖሊስ የሚባል አልደረሰም መረጃዎችን ማየት ትችላላችሁ ቱሉ ዲምቱ በጣም ኮርተንባችኋል ኢትዮጵያ ውስጥ ያለ ሙስሊም ልክ እንደዚህ ያለ እርምጃ ነው መውሰድ ያለበት መብቱን ማረጋገጥ ያለበት በቆራጥነቱ ነው ቆራጥ ከሆንክ ማንንም ቢሆን እንትን አይለም ተመልከት እኔ አንዲት ንግግር ለተናገርኳት መስጂድ ሊያቃጥል ሲመጣ አንገቱን ቀጥስለት ብዬ አንድ ቃል ለተናገርኳት ይሄው እስካሁን ድረስ መብረጭረጭ ይዟል እያለቃቀሱ ነው እስካሁን በየፔጆቻቸው በየፔጁ የካፊርና የማህበረ ርኩሳን ፔጅ ላይ ሁሉ የኔ ቪዲዮ አለ እየቆራረጡ ምን ያህል ፈሪዎች እንደሆኑ ገና ለተናገርኩት ገና በንግግሬ ማለት ነው ሌላ ቆረጥ ያለ ነገር እኮ ቢመጡ ሀገር ጥለው ነው የሚሄዱት ምክንያቱም እንደዚህ ያለው ነገር ቆረጥ ያለ እርምጃ ያስፈልጋል እስከ መቼ ድረስ ተለማምጠህ ነው እስከ መቼ ድረስ የሆነ በቃ ታልቅሰህ አንገትህን ደፍተህ ነው ይሄ ነው እኮ ስለዚህ ቱሉ ዲምቱ አካባቢ ያላችሁ ሙስሊም ማህበረሰብ አላህ Subhanahu Wa Ta'ala አጅራችሁን ያብዛላችሁ አላህ በዚህ ጀግንነታችሁ ላይ አላህ ይጨምርላችሁ እንደዚህ ነው ጀግና የሚባለው እንደዚህ ያለው ነው ጀግና የሚባለው ማለት ነው ስለዚህ እንደዚህ ያለውን ጀግና ማወደስና አሪያነቱን መከታተል ያስፈልጋል በቃ ከትግስት በላይ የሆነ ነገር ሲመጣ እንደዚህ አይነት እርምጃ መውሰድ ነው ተመልከት ወዳጃችን አንድ ሼክ ሹረይም ሚል ፔጅ አለው ወንድማችን ጀባል መረጃ ለጥፎ ነበር እናቱ ጋር ሲደውል መረጃ ብሏል የሆነ ቦታ ስሙ አሁን ጠፋኝ እንጂ ካፊሮች ናቸው ነገር ግን ሙስሊሞች አቃጠሉት እንዲባል ቤተክርስቲያን ለማቃጠል ሲመጡ ሶስት ናቸው ሁለቱ አመለጡ አንዱን እዛው ገደሉት ይሄ ነው አንተ እስኪ ቤተክርስቲያን ላይ ሂድ እስኪ እግር ይርገጥ እሚታው ካለ ቤተክርስቲያን ግቢ እስኪ እግር ሳት ብለ መንገር ስተንኳ መንገር ተሳስተህ ቤተክርስቲያን ውስጥ ግባ እስኪ በህይወት ተርፍ እንደሆነ በህይወት አትርፍም ይሰብርሃል ይገላል
ለምን ገደለ ተብሎ አይባልም ለምን ድንበሩ ላይ ነው የገባው ድንበሩን ማን ግባለህ አሁንም ቢሆን ሙስሊሙ ማህበረሰብ እንደዚህ ያሉ እርምጃዎችን ነው መውሰድ ያለበት እንደዚህ ያሉ እርምጃዎችን ነው መውሰድ ያለበት እንደዚህ ያሉ ጠንካራ እርምጃዎችን በወሰድክ ቁጥር ትከበራለህ እስኪ ቄሮ አካባቢ ቀና የሚላለ ነገር እስኪ ኦሮሚያ አካባቢ ቄሮ ለተነሳበት ዓላማ ለተነሳበት ትግል ቀና የሚያርጋለ አብይን እኮ ነው ከአምቦ አሯሩጠው የመለሱት በሄሊኮፕተር ነው ያመለጠው ጠቅላይ ሚኒስትሩ ሳይቀር ቄሮ ጋር ብትሄድ ኦሮሚያ ክልል አካባቢ ብትሄድ በፖለቲካው ውስጥ ብትሄድ ማለት ነው ስለዚህ በዲን ውስጥ እንዴት እንደዚህ ያለ ጀግንነት እናጣለን ነው ትልቁ ነገር ተመልከት ቄሮ አካባቢ ማንንም ቢሆን አንገቱን ቀና ያደርግም ካደረገ ይገረዛል ተመልከት ኦሮሚያ አካባቢ ማንንም እዚህ ጋር የሚደነፋው ደንበጫ ሁሉ ምናምን እዛ አንገቱን ደፍቶ በስነ ስርዓት ነው የሚኖረው ምክንያቱም እንደዚህ ያለ ነገር የለም ቀይ መስመር ተሰምሯል ያችን ቀይ መስመር ካለፈ ዋጋ ይከፈልበታል በቃ እርምጃ ይወሰድበታል ኢትዮጵያ ውስጥ እንደዚህ ያሉ አስተማሪ ነገሮች ናቸው ሊሆን የሚገባው ስለዚህ አሁንም ቢሆን ሁለት አማራጮች አሉ አንድ ችግር እየደረሰብኝ መከራ እየደረሰብኝ መከራውን አምኜ ተቀብዬ መከራውን ተሸክሜ ማንንም እንደፈለገ እየተጸዳዳብኝ ልኖር አንድ አማራጭ ነው ሌላኛው አማራጭ ደግሞ በትግል ታግሎ ነፃ መውጣት እነሱ እንደያዙት ሁሉ አንተም በዲንህ በእምነት ላይ እነሱ ለዲናቸው ለእምነታቸው ጧት ማታ እንደሚሰሩት ሁሉ አንተም እየተነሳ ለዲንህ ጧት ማታ መስራት መቻል አለብህ እነሱ ምንድነው የሚሰሩት እነሱ ለሀገር ግንባታ ነው እንዴ አይደለም እስክንድር ነጋ ለሀገር ግንባታ ነበር እንደዛ ሲሮጥ የነበረው አይደለም ለመጽሐፍ ቅዱስ ነው ላመነበት እምነቱ ነው አንተም ላመንክበት እምነትህ መታገል መነሳት መፋለም አለብህ ይሄ ነው ተወደደም ተጠላም እውነታው ይሄ ነው ተወደደም ተጠላም ኢትዮጵያ ውስጥ ያሉት ምርጫዎች ይሄ ናቸው አንድ ሰው ኢትዮጵያ ውስጥ በሰላም ልኑር ካለ ሁለት አማራጮች አሉት አንድ ታግሎ ራሱን ነፃ ማውጣት ሁለት ማንንም እየተነሳ እንደፈለገ እንዲጫወትበት መፍቀድ ሁለት አማራጮች ከዚህ ውጭ 3-4 የሚባል አማራጭ የለም ተመልከት አማራ ክልል ውስጥ ሌላው ቀርቶ እስከ ዛሬ ድረስ ተፈናቃዮች ምናምን እየተባለ እየተንጋጋ ፋፋውን ዱቄቱን ዘይቱን ምናምን ሲጋዝ የነበረው የሞጣ ሙስሊሞችን አይመለከታቸውም አይደል የአማራ ክልል መንግስት እዛ ሄዶ እንኳን ብቸናም ላይ አልሄደም እስቴላይም አልሄደም ሞጣ ላይም አልሄደም ሞጣ ላይ ያለው ዓለም አቀፍ ጣቢያዎችና አልጀዚራን የመሳሰሉ ጣቢያዎች ሁሉ ይሄንን ብልግና ዘግበውታል ነገር ግን የአማራ ክልል መንግስት እዛ ጋር ሄዶ አልጎበኝም ሄዶ እንኳን የአማራ ክልል የሞጣ ነዋሪዎችን አብሽሩ አይዟችሁ ይሄ የደረሰው ነገር ነገ ከነጎዲያ እንደ መንግስት ከጎናችሁ ሆነን የምንታገለው ነው ብሎ እንኳን አላላቸውም ከዚህ ወዲያ ውርዴት ምን ይመጣል ከዚህ በላይ ብልግና ከየት ይመጣል ፖሊሶች ነዳጅ እያቀበሉ ተርከፍክፎ የሚቃጠልበትን ጋዝ እያቀበሉ ከዚህ በላይ ምን ውርዴት ይመጣል ውርዴት አይመጣም ከዚህ በላይ ምን ትፈልጋለህ ተወጣ አማራ ክልልም በለው ማን ባህር ዳርም በለው ኮምቦልቻም በለው አማራ ክልል ደሴም በለው የተለያዩ አካባቢዎች ላይ ሰልፍ ተወጣ ምላሽ ነበር ምላሽ መጥቷል የለም ምላሽ አልመጣም ምክንያቱም እዛ ጋር የሚኖሩ ሙስሊሞች እንደ ህዝብ እንደ ሰው አይቆጠሩም አማራ ክልል ያለ ሙስሊም በመንግስት ቤት እንደ ሙስሊም አይቆጠርም ምክንያቱም ባለፈው እንምታዩት የአማራ ክልል መንግስት መዋቅር ላይ ያለው አካል ሙስሊሞችን በጣም እንደሚጠላ የምታውቁት ደሴ ላይ የዑለሞች ምክር ቤት ሲቋቋም ወዲያውኑ ዛሬ ጧት የዑለሞች ምክር ቤት ተቋቁሞ በመነገታው ነው መግለጫ የተሰጠው በአስቸኳይ እርምጃ እንወስዳለን እንደዚህ ነው ሲባል የነበረው ማለት ነው አሁን ግን 10 ቀን እንኳን ቆይቶ በ10ኛ ቀኑ ሙስሊሞች ናቸው መስጊዱን ያቃጠሉት እንዴት ነው ሙስሊም መስጊድ የሚያቃጥለው ሙስሊም እንዴት ነው መስጊድ የሚያቃጥለው አንዳንድ ጊዜ ለመናገር ራሱ ይከብዳል በጣም ያሳፍራል ለመናገር ራሱ ማለት ሙስሊም የሆነ ሰው ቁርአን እንዴት ያቃጥላል ሙስሊም የሆነ ሰው እንዴት መስጊዱን ያቃጥላል ሶላት የሚሰግድበት መስጊዱን እንዴት ያቃጥላል ተብሎ ይታመናል የፈለገው ፈፌ ቢሆን
የፈለገ ነገር በቃ ጭንቅላቱ ንክ ቢሆን ወላሂ መስጂድ የሚያቃጥል የለም። እንደውም ወደ መስጂድ ሲመጣ አላህ Subhanahu Wa Ta'ala ቀልብ ይሰጠዋል፣ ልቦናውን ያረጋጋለታል። በጣም በርካታ መጅኑኖች በጣም በርካታ መንደር ያስቸገሩ ሰዎች መስጂድ ገብተው ሲመጡ መስጂዱ ሲገቡ ሲረጋጉ ያየን ነው። እንዴት አስችሎት የአላህ Subhanahu Wa Ta'ala ቃል ያቃጥላል ሙስሊም? እንዴት አስችሎት የአላህ Subhanahu Wa Ta'ala ቤት ማምለኪያን የአላህን ቤት ወደ አላህ ያ ረብ የሚባልበትን ቤት እንዴት ያቃጥላል? ይሄ ንቄት ከአማራ ክልል መንግስት የመጣ ነው። ይሄ መባሉ ብቻ ውርዴት ነው። አንዳንድ ጊዜ ከስድብ ከንግግር ይልቅ ያኒ ዱላ ይሻላል፣ አስሮ ቢቀጠቅጥ ይሻላል። እንደዛ አይነት ነገር ከሚያናግር መስጂድ አቃጥለህ ብሎ ከሚከስህ የምትጓጓለትን የምትሳሳለትን መቼ ጊዜ አግኝቼ በቀራውት የምትለውን ቁርአን አቃጥለህ ብሎ ከሚከስህ በዱላ ቢወግርህና ቢቀጠቅጥህ ቢያስርህ ይሻላል፣ ቢያንገላታ ይሻላል። እንደዚህ ያለ ከዱላም በላይ ነው። ዱላ ቢመታ ምናልባት እዚህ ጋር ስብራት ከሆነ ስብራቱ ይድናል፣ ወይም ደግሞ ሰንበሩ ከሆነ ሰንበሩ ይጠፋል። ነገር ግን እንደዚህ ያለው ንግግር በጣም ቅስም ሰባሪና በጣም ልብ ሰባሪ ንግግር ነው። ሙስሊሞች ናቸው መስጂዱን ያቃጠሉት ብሎ ማለት በጣም ቅስም ሰባሪ ሆነ በጣም አሳፋሪ ሆነ ንግግር ነው ማለት ነው። ስለዚህ ይሄ ነገር ከግምት ውስጥ መግባት አለበት። አማራ ክልል ያላችሁ ሙስሊሞች ዛሬም ልትረዱ ይገባል። እናንተ የምትደግፉት እንደግፈዋለን የምትሉ ምናልባት ይሄንን ትግሉ ምናምን ትቃወሙና ዋሃብያ ገለመሌ ስትሉ የነበራችሁ የአማራ ክልል ሙስሊሞች የባህር ዳሩ ሰልፍ ላይ የእናንተ የምትደግፉት እንኳን እኛ ህገወጥ ብለን እናንተ ህጋዊ ነው ብላችሁ የምትሉት እንኳን መጅሊሳችሁ ወጥቶ ባለ 9 ነጥብ ያቋም መግለጫ አውጥቷል። እዛ ላይ ያቃጠሉት ሙስሊሞች ናቸው የሚል አንድም ቦታ እንኳን የለም። ነገር ግን ተጠቅሞ ይኸውልህ ካፊር እነዚህ ነው የሚያደርግህ። በአማኑ ቀን ይልካል፣ ይጠቀምብሃል፣ እንደ ጓንት አጥልቆ ይጠቀምብህና ከዛ በኋላ በሚፈልግ ሰዓት አውልቆ ያዋርዳል ማለት ነው። ይሄን እየመረራችሁም ቢሆን ልትወጡት ይገባል። ይሄን ሀቅ ማለት ነው። ይሄ ነው ንቄቱ። እዚህ ድረስ ነው የተናቃችሁት። በጣም ተንቃችኋል፣ ተበድላችኋል፣ ተንቃችኋል። ይሄን በደልና ንቄ ካልተሰማ አንተ ደዩስነ ቀደም ብለን እንደነገርን ማለት ነው። ስለዚህ ገባት ተገቢ ነው። ሁላችንም ልንነቃ ይገባል። ያለን ምርጫ ሁለት ነው፣ ታግሎ ነፃ መውጣት፣ አለዛ ደግሞ በጭቆና ውስጥ መኖር ነው። እኛ ፌደራል መጅሊሱ ታግሎ ያታግለናል ብለን አናምንም። ስለዚህ ታግሎ ሲያታግሉ የነበሩ አካላቶች ወደፊት መስመር ወጥተው ሊያታግሉን ይገባል። አለዛ ህዝብ እርምጃዎችን ወደሚወስድበት ነገር ነው ሊገባ የሚችለው። ይሄን ነገር ልብ ብላችሁ ልታውቁት ይገባል። በደንብ ልትረዱት ይገባል። ህዝበ ሙስሊሙ እስከ መቼ ድረስ ነው በተበታተነ ሁኔታ በደልና ግፍ እየደረሰበት የሚቀጥለው? ይሄን ነገር ሁላችንም ከግምት ውስጥ ማስገባት አለብን። እንዳጠቃላይ አማራ ክልል ሞጣ ውስጥ እያጠቃለልኩ ነው ካለኝ ሰዓት አንፃር ሞጣ ውስጥ ሙስሊሞች እየተለቀሙ እየታሰሩ ነው። ሞጣ ውስጥ ግብር ክፈሉ እየተባለ ነው። ሞጣ ውስጥ ስቲል እስካሁን ድረስ ረሃብ ሁሉ የገባባቸው ሰዎች አሉ። በጎ አድራጊዎች እስከ ዛሬ ድረስ በጎ እናደርጋለን ከኦሮሚያ ክልል ተፈናቀሉ ገለመሌ ሲሉ የነበሩ ሰዎች፣ አማራ ተበደለ ሲሉ የነበሩ ሰዎች ዛሬ የሞጣ ሙስሊሞች አማራ ሆነው አልታዩአቸውም። ምክንያቱም ሙስሊሞች ናቸው። እስከ ዛሬ ድረስ ከኦሮሚያ ተፈናቀሉ እያሉ ለፕሮፓጋንዳ ለፖለቲካ ሲጠቀሙ የነበሩባቸው ሰዎች ዛሬ ሲፈናቀሉ ከቤት ንብረታቸው ታቶ ርቧቸው ረሃብ ላይ ሲወርቁ ችግር ላይ ሲወርቁ እነዚህ አስተባባሪ አካላት ዞሮ አላዩአቸው። ምክንያቱም ሙስሊሞች ናቸው። እስከ ዛሬ ድረስ ኦሮሚያ አካባቢ ያለውን እንቅስቃሴ ለመቃወም ሲሉ ጆሮአችንን ያደነቁሩ ነበር አክቲቪስቱ ሁላ ተፈናቀሉ እያለ። እሺ ባለፈውም ተናግሬያለሁ። ቢወድም ቢመርም ዋጠው ኦሮሚያ ክልልስ ሂደህ ስትፈናቀል ሂደህ ሰፍረህ ነው፣ ሰፋሪ ሆነህ ነው እዛ ሂደህ ሰፍረህ። የተወለድክበት አካባቢ አማራ ክልል ነው። ወደ ኦሮሚያ ክልል ሂደህ ሰፍረህ ነው እኮ። ከዛም በእርግጥ መባረሩ ስተት ቢሆንም መባረር የለበትም። ማንኛውም ኢትዮጵያዊ በኖረበት ንብረት አፍርቶ መኖር አለበት የሚባለው እውነት ላይ የሚባለው ነገር አሳማኝ ቢሆንም ነገር ግን እኮ ከአማራ ክልል ሂደህ የተፈናቀል ከኦሮሚያ ክልል ነው አይደል? ነው እኮ። ነገር ግን ሞጣ ላይ የተወለዱበት ያደጉበት ቦታ ላይ ነው ሙስሊሞች ስለሆናችሁ ልቀቁ እያሉ እያፈናቀሏቸው ያሉት። ይሄንንስ ምን ትሉታላችሁ? ይሄስ መፈናቀል አይደለም? ያውም የተወለዱበት ያውም ያደጉበት አያት ቅድመ አያቶቻቸው የተቀበሩበት ቦታ ከቤት ንብረታቸው ላይ እናንተ ሙስሊም ስለሆናችሁ አካባቢውን ለቃችሁ መሄድ አለባችሁ እየተባሉ ሲፈናቀሉ እናንተ ምንድነው
ምን ዝም አስባላችሁ? እነዚህ የተፈናቀሉ አይደለም ወይ? ሩቅ ሄደህ ኦሮሚያ ክልል የተፈናቀሉ እያልክ እንዳለቀስከው ሁሉ ለምን እነዚህስ የተፈናቀሉት አልተሰማህም? ለምንስ ለነዚህ ለማስተባበር አልተነሳህም ሲባል እቅድና እንቅስቃሴ የፖለቲካና ፖለቲካ ብቻ ነው። ለዚህ ነው እኮ አማራ እንወዳለን አማራ ገለመሌ እያሉ ሲሉ የነበሩት ለፖለቲካ ጥቅም ብቻ እንጂ ሌላውን ሁሉንም ያቀፈ አይደለም ብለን ምንለው። ከኦሮሚያ ክልል ተፈናቀለ ብለህ ስለትል እርዳታ ዱቄት እየተሸከምክ ስትሄድ ነበር። ነገር ግን ከዚህ ለተፈናቀሉት ደግሞ ጆሮ ዳባ አልበስ ብለሃቸዋል። ለምን ሁለት አማራ አለ ወይ ብለን ስንጠይቅ መልስ የላቸውም። ሁለት አማራ አለ ወይ ብለን ስንጠይቅ መልስ የላቸውም። እነሱ የሚሉት ወይም ደግሞ እነሱ ክርስቲያኑን እንዳባባሉ ወይም ሲሉ ሲያምኑበት እንደነበረ ሁሉ አማራ ማለት ክርስቲያን ነው በሚለው ከተሄደ ያስማማናል። ሙስሊሙ አማራ አይደለም ማለት ነው። ይሄን ማረጋገጥ አለባችሁ ይፋ ወጣችሁ ማለት ነው። አለዛ ግን ከኦሮሚያ አካባቢ ያለው ፖለቲካ እንቅስቃሴ ጋር ስትጋፈጥ አማራ ብለህ ልትጠራው ሳትፈልግ ሲቀር ደግሞ የታባክ ብለህ ጆሮ ዳባ ልበስ ልትለው አይቻልህም ማለት ነው። ስለዚህ ይሄን ነገር ሁላችንም ከግምት ውስጥ ማስገባት አለብን ማለት ነው። ሌላው በጣም የገረመኝ ነገር ጧትም ጽፌው ነበር። አህመዲን ጀበል ሶስት አጼዎች መጽሐፍ ከጻፈው መቼ ነው? እስኪ ንገሩኝ፣ መቼ ነው የጻፈው? አህመዲን ጀበል ሶስቱ አጼዎች መጽሐፍን የጻፈው መቼ ነው? 3 ዓመት የሆነው እኮ ተቅሪበን አይደል? 3 ዓመት እስር ቤቱ ነው እኮ ነው የጻፈው ሶስቱ አጼዎች ማለት ነው። እሺ የዛኔ ለምን ለመተቸት አልተፈለገም? ለምን አጀንዳ ለማንሳት አልተፈለገም? የዛኔ ያጣቸው ነገር የለም። አያችሁ አሁን ዛሬ አንተ አንድ እንሁን፣ አንድ መሆን አለብን መነሳት አለብን ስለሞጣው ጉዳይ ብለህ ስትል አህመዲን ጀበል እኮ ሶስት አጼዎች ተብሎ በአህመዲን ጀበል ላይ ከፍተኛ ዘመቻ ይዘመታል። በመሰረቱ ይሄ ሁላ ቢንጫጫው ሁላ የአህመዲን ጀበልን ሩቧን የአህመዲን ጀበል ሲሷን የአህመዲን ጀበል ቅንጣት ታክል እንኳን መሆን ባይችሉም እየተንጫጩ ነው። በኃይለ ሥላሴ ጊዜ እንደዚህ ነው ይላሉ። የሚሰማቸው ባይኖርም ማለት ነው። ምክንያቱም ሐቁን ትክክለኛው ነገር አስቀምጧል። ሐቅ አለ የሚል ካለ በጊዜው በሰዓቱ ነበር መተቸት ያለበት። ከ3 ዓመት በኋላ ዛሬ አጀንዳ ብሎ የሚያመጣልህ ለምንድን ነው? አማራ ክልል ውስጥ የተፈጸመውን ብልግና ለመደበቅ ነው። አማራ ክልል ውስጥ የተፈጠረውን ብልግና አድበስብሶ ለማለፍ ለሙስሊሙ ማህበረሰብ ሌላ አጀንዳ ለመስጠት ተፈልጎ ነው። ስለዚህ አጀንዳችንን መሳት የለብንም። ሁላችንም አጀንዳችንን ይሄንን ጉዳይ ማድረግ አለብን። በደሉን ማስተጋባት፣ ለበደሉ መንግስት ይቅርታ። አሁን የአማራ ክልል መንግስት ነበር እስከዛሬ የሚባለው። የአማራ ክልል መንግስት ወጥቶ አቋሙን አሳይቷል። ስለዚህ አሁን የቀረው የፌደራል መንግስቱ ነው። ምናልባት እንደ አማራ ክልል ምናልባት መዋቅሩ ተጠልፎ ካልሆነ በደብተራዎች በአማካሪዎቹ ተጠልፎ ካልሆነ የአማራ ክልል ማነው የፌደራሉ መንግስት አሁን ከሱ ደግሞ እንጠብቃለን እስኪ ምን እንደሚል። ባለፈው የሆነ ንቄቱን አሳይቶናል አብይ። አሁን ደግሞ በቀጣይ ምን ሊል እንደሚችል ዝም ብለን እንጠብቃለን። ምክንያቱም አማራ ክልል ያለው ነገር ተስፋ ተቆርጦበታል። መንግስት የለም፣ ፈርሷል። ያሉት የሽፍታ መዋቅሮች ናቸው፣ ያሉት ጎጠኞች ናቸው። ወለዋታ እንኳን ለሙስሊም ማህበረሰብ ፍትህ ሊያስከብሩ ቀርቶ አይደለም ጎንደሬና ጎጃም እያሉ እርስ በርሳቸው የሚራኮቱ ናቸው። እየተለቀሙ ነው። አሁን ጎንደሬዎች ሲጽፉ እያየሁ ነው። ጎንደሬ አክቲቪስቶች ሲጽፉ እያየሁ ነው። ከገሌ ቦታ ተባረን፣ ከገሌ ቦታ እንደዚህ ለራሳቸው እንኳን አንድ መሆን ያቃታቸው ናቸው። ለምን? የአማራ ክልል መንግስት መዋቅሩ በሽፍታዎች ተጠልፏል። የለም የአማራ ክልል መንግስት ተጠልፏል፣ የአማራ ክልል መንግስት ፈርሷል መዋቅሩ ብለን የምንለው በተጨባጭ ነው ማለት ነው፣ በመረጃ ነው። ስለዚህ ይሄን ነገር ከግምት ውስጥ ማስገባት አለብን። እንዳጠቃላይ ግን ኢትዮጵያ ላይ የኢትዮጵያ ሙስሊሞችን ግፍና በደል ሰቆቃ ለማራዘም የሚታገሉ አካላት ከዚህም ከዚያም ብቅ እያሉ ስለሆነ ህዝበ ሙስሊሙ ወይ ታግሎ ነፃ መውጣት አለበት ወይም ደግሞ በደሉን ተሸክሞ በደሉን እየተራገፈበት ማንም እየመጣ ለአጩን እያራገፈበት መኖር ምርጫው አድርጎ ከሁለት አንዱ መቀጠል መቻል አለበት። ከሁለት አንድ ምርጫ ወይ ነፃ መውጣት ታግሎ ወይም ደግሞ በባርነት ቀንበር ውስጥ መኖር። ይሄ ነው ያለኝ መልእክት ለዛሬው። ስለዚህ ሞጣ አካባቢ ይችን ቃል በደንብ ደጋግማችሁ ስሙልኝ። ሞጣ አካባቢ መሳሪያ ለካፊሮች እያስታጠቀ ነው መንግስት። ሞጣ አካባቢ ካፊሮችን እየተመረጠ ማታ ስብሰባ እየተደረገ ነው። ሞጣ አካባቢ ሙስሊሞች እየታደኑ እየታሰሩ ነው። ሞጣ አካባቢ ሙስሊሞች የወደመባቸው ንብረት እንዳለ ሆኖ ዛሬም ግብር ካልከፈላችሁ እየተባለ ነው።
ይሄን ነገር ሁላችሁም ልብ ልትሉ ይገባል ሼር አድርጉት መልእክቴን በመጨረሻም ማብረር ኩሳን በተመለከተ ዚምንጫጩትን በተመለከተ ያው እንደተለመደው አሳፋ ማነው አስፈላጊ መርፌ እየተወጉ በውስጥ መስመር ይሸኛሉ ማለት ነው አስፈላጊ ከሆነ ማለት ነው አንዳንዶቹ የሚሟገቱ ካለ እዚህ መሞገት ይችላል አለዛ የሆነ ስድድ ምናምን የሚያመጡና አፍላፊ የሚያወሩ ካለ በውስጥ መርፌ እየተወጉ ይባረራሉ ማለት ነው እንደተለመደው ካለኝ ሰዓት አንፃር እዚህ ድረስ ነው ቆይታ ማደርገው ባረከላሁ ፊኩም ሼር አድርጉልኝ ለሌሎችም በማዳረስ መልእክቴን ሼር አድርጉ ሰላም አለይኩም ወራህመቱላሂ ወበረካቱ